እነዚህን ሶስት ነገሮች በማድረግ ራሳችሁን አታስጨንቁ። መጀመሪያ ግን ኮፒ ሊንክ እና ፎሎ ማድረጋችሁን አትርሱ። በህይወታችሁ ላይ እነዚህን ሶስት ነገሮች በማድረግ ራሳችሁን አታጨናንቁ። የመጀመሪያው ስለ ኋላ ታሪካችሁ እያሰባችሁ ስላለፈው ነገር እየተጨነቃችሁ ራሳችሁን አታስጨንቁ። ምክንያቱም ያለፈው ነገር አልፏል፣ አይመለስም። በሁለተኛነት ደግሞ ስለ ፊውቸር ወይንም ስለ ወደፊቱ እየተጨነቃችሁ ራሳችሁን አታስጨንቁ። ምክንያቱም ወደፊት ምን እንደሚፈጠር አናቅም። ምን አይነት ነገር፣ ምን አይነት በረከት፣ ምን አይነት ችግር ወደኛ እንደሚመጣ አናቅም። ስላልመጣና ስላልተፈጠረ ነገር በማሰብ ራሳችንን አናስጨንቅ። በሶስተኛነት ደግሞ ራሳችንን ከሌሎች ሰዎች ጋር በማወዳደር ራሳችንን አናስጨንቅ። ምክንያቱም አንተ የተፈጠርክበት መንገድ ከሁሉም ሰው የተለየ ነው። እንዳንተ አይነት ውብ የለም፣ እንዳንቺ አይነት ቆንጆ የለም። ምክንያቱም የሁላችንም የተለያየ አቅም አለ፣ የተለያየ ችሎታ አለ። እባካችሁ በተቻላችሁ መጠን ራሳችሁን ከሌላ ሰው ጋር በማወዳደር ጊዜ አታጥፉ፣ ራሳችሁን አታስጨንቁ።